የብዙ ወንዶች ጥያቄ እኔ በዚህ 26 አካባቢ አመት ቁጭ ብዬ ባማከርኩት የምክር አገልግሎት ያየሁት የወንዶቹ በሽታ መጥቶ ተቃጥሎ አብድ ተቸግሩ ጀርዬ እኔ መሮኛል የሚሉ ወንዶች ሲጠይቃቸው ምንድነው ችግራችሁ? አታከብረኝም። የማታከብሩትን ሰው እንዳታገቡ ሚስት ቤት ውስጥ የተወጋ ክብር የተከለከለ ወንድ ያስታውቃል። ስትወጣ ክንፉ እንደተመታ ሞራ በአንድ ክንፉ ነው ሲበር ታገኝ። ብዙ ሴቶች የሚሸወዱት ወንዶች እንደነሱ ስለሚመስሏቸው ይሰሳታል። ብዙ ወንዶችም የሚሳሳቱት ሴቶቹ እንደነሱ ስለሚመስሏቸው ይሰሳታል። ተፈጥሯችን በጣም ለየቅል ነው። በተፈጥሮ በጣም ነው የምንለያየው። እግዚአብሔር አለያይቶ ነው። እንደ ሰው እግዚአብሔር አንድ አድርጎ ፈጥሮናል። ግን በጾታ በጣም እንደምንለያየው በተፈጥሯችንም እግዚአብሔር በጣም ልዩ ልዩ አድርጎን የፈጠረን። ሳይንሳዊው ነገሩን እኔ አላወራም። አንደኛ ቦታውም አይደለም፣ እንደገናም ደግሞ ያልተሰጠኝ። እኔ ግን በዚህ ዙሪያ ካነበብኳቸው ከቆፋፈርኳቸው ለበረከት ይሆናሉ ለሰዎች ይጠቅማሉ ብዬ ካሰብኳቸው ነገሮች መካከል የለቃቀምኩትን በጣም ይጠቅማቸዋል ብዬ ያሰብኩትን ነገር እሰጣቸዋለሁ። ክብር ለእግዚአብሔር ይሁን። በዚህ አገልግሎት በተለይ ጓዳ ውስጥ በምንሰራው ስራ የማያቸው ችግሮች በሙሉ ሰው አያውቅም። ሴቶቹ ወንዶቹን አያውቋቸው፣ ወንዶቹ ደግሞ ሴቶቹን አያውቋቸው፣ ተፈጥሯቸውን አያውቁት። ያለውን ተፈጥሮ ልዩነቱን እንኳን ሰዎች አይረዱ። ልዩነቱ መጥፎ ነው ወይ? አይደለም። መጽሐፍ ቅዱስ ሮሜ 8:29 የሚናገረው እግዚአብሔርን ለሚወዱ እንደ ሐሳቡ ለተጠሩ ነገር ሁሉ ለምንድን ነው? ለበጎ ነው። እስቲ ነገር ሁሉ ለበጎ ነው። ነገር ሁሉ ለበጎ እንዲደረግ እናውቃለን ይላል። ልዩነቱ በጣም ለበጎ ነው። አሁን ችግሩ ልዩነቱን ተረርቶ ልዩነቱን አዋዶ መኖር። አሁን እንደ ቤተሰብ ይሄን አነሳው እንጂ እንደ ሀገርም የምናየው ችግር እኮ ልዩነቱን መቀበል እኮ አቅቶ ልዩነቱም የዘሩን ልዩነት መቀበል የዘር እንኳን የለም፣ የሰው ዘር አንድ ነው። የብሔሩን ልዩነት የቋንቋውን ልዩነት መቀበል አቅቶ የእምነቱን ልዩነት መቀበል አቅቶ ልዩ ልዩ አይነት አስተሳሰብ ልዩ ልዩ አይነት እነዚህ ነገሮች መረዳትና መቀበል አቅቶን ነው መከራ እየበላን ያለ። ግን ስናቀው በጣም ቀላል ይሆንልናል። ነገሩ እንዴት አድርገን ይዘን መሄድ እንዳለብን እናውቃለን። ስለዚህ ሮሜ 8:28 እንደመነሻ ያዙና እግዚአብሔርን ለሚወዱ እንደ ሐሳቡ ለተጠሩ ነገር ሁሉ ለምንድን ነው ብለናል? ለበጎ ነው። ለበጎ ነው። እስከዚህ በፊት ስለ ሮል ሳነሳ በጣም ብዙ ነገር አንስቻለሁ። የመጀመሪያው ወንዶች ምንድናቸው የሚለውን ነገር እናንሳ። ወንዶችን በኤፌሶን 5:22 ቁጥር ጀምሮ ሄዳችሁ ስትመለከቱ የተሰጣቸውን ፖዚሽን ነው የሚያነቡት። ብዙ ወንዶችን ያይቻለሁ ሲሰጣቸው ስለ ጋብቻ ትምህርት ምናምን ነገር ለማግባት ሲያስብ ወንድ ልጅ ለሱ የተሰጠውን መብትና ስልጣን ሴቷ መታረግለትን ነው አንብቦ የሚመጣው። ሴቶች ያላወቃችሁት ነገር እሱ ሴቶቹ የሚመስላቸው ወንዱ ለሱ የተሰጠውን ብቻ አንብቦ የመጣ ይመስላቸዋል። ማድረግ ያለበትን አይደለም፣ ሊደረግለት የሚገባውን ነው አንብቦ የሚመጣው። የሚጠብቀው እሱ ነው። ለዚህ ነው ቀጥታ ገብቶ እሱን ጠብቆ ሲመጣ ሴቷ ሽል ትለዋለች። ሴቷ ማንበብ የመጣችው የሚደረግላትን ለባሏ የምታደርገውን ሳይሆን ባሏ ለሚስትየው የሚያደርገውን ሳይሆን የሚደረግለትን ጠብቆ ይመጣል። ለምሳሌ ወንዶች የሚከበሩ ናቸው፣ ኦነር ናቸው፣ የቤት መሪ ናቸው። መጽሐፍ ቅዱስ የሴት ራስ ማን ነው? ወንድ ነው። የወንድ ራስ ማን ነው? ክርስቶስ ነው። የክርስቶስ ደግሞ እግዚአብሔር ነው የሚለውን አንብቦ ነው የመጣው። ሚስት በሁሉም ነገር ለባሏ ትገዛ የሚለውን አንብቦ ነው የመጣው። እሱን አንብቦ ስለሆነ የመጣው ቤት ገብቶ ምንድነው የሚፈልገው ማለት ነው? ቤት ገብቶ ክብር ጠብቆ ቀብረር ሲል አንስታ ዘጭ ታደርጓል። የዛኔ ይነቃል። የብዙ ወንዶች ጥያቄ እኔ በዚህ 26 አካባቢ አመት ቁጭ ብዬ ባማከርኩት የምክር አገልግሎት ያየሁት የወንዶቹ በሽታ መጥቶ ተቃጠልኩ፣ አብድኩ፣ ተቸገርኩ፣ ጀርዬ እኔ መሮኛል የሚሉ ወንዶች ሲጠይቃቸው ምንድነው ችግራችሁ? አታከብረኝም ነው የሚሉት። ምን ፈልጓል ማለት ነው? ስለዚህ ወንዶች ምን ይፈልጋሉ? ክብር። ስለዚህ አሁን ብልጥ ሴት አሁን ቁጭ ላኔ ማወራውን ከሰማች ምንድነው የምታደርገው? ኦኬ ሰውየው ምን ይፈልጋል ማለት ነው? መከበር ይፈልጋል ማለት ነው። ምንም ይሁን በጣም ተጠንቀቁ። እኔ ቢፎር ሜሬጅ ላይ እጮኝነት ዴት ስታረጉ የምታከብሩት ካልመሰላችሁ ወንድየውን ተለዩት። የማታከብሩትን ሰው እንዳታገቡ ሚስቶች። ስለዚህ ወንዶች ምንድነው የሚፈልጉት ቤት ውስጥ ካላችሁ ክብር ይፈልጋል። ይሄንን መቋቋም የማይችሉት ነገር ወንዶች ይሄ ዲስሪስፔክት ተደርጎ ተንቆ መኖር የሚችል የለም። ቅስሙም ይሰበራል፣ ወገቡም ይሰበራል።
የብዙ ነገሩ ነው የሚሰባበረው። እኔ የተወጉ ወንዶች አውቃለሁ። ቤት ውስጥ የተወጋ ክብር የተከለከለ ወንድ ያስታውቃል። ስትወጣ ክንፉ እንደተመታ ሞራ በአንድ ክንፉ ነው ሲበር ታገኘዋል። ማአት ፖቴንሻል የነበራቸው ሰዎች የማያከብሯቸው ሚስቶች አግብተው መከራ ይበሉ ብዙ ሰዎች አሉ። ስለዚህ ቤታችሁ በጣም በጥሩ ሁኔታ እንዲሄድላችሁ ከፈለጋችሁ ሴቶች ባሎቻችሁን አክብሯቸው። ምን ይላችሁ እስቲ? ምንም በሉ። ምን ይለኛል በሉ እስቲ። ምን ሆናችኋል? እሺ የመጀመሪያው ይሄ ነው። ክብርን በጣም ነው የሚፈልጉት። በደንብ ስሙኝ እህቶች፣ በደንብ ሰልጥኑ እስቲ፣ በዚህ ላይ ንቁ እስቲ። ወንዶች ምንድነው የምትፈልጉት ካላችሁ ቤት ውስጥ ክብር ይፈልጋል። በተለይ አሁን የተማረ ከሆነ መስሪያ ቤት አለቃ ከሆነ አሰሪ ከሆነ ደሞዝ ምናምን የሚከፍል ከሆነ በስሩ ብዙ ሰራተኛ የሚያስተዳድር ከሆነ የምሬን እኮ ነው የምልሽ። ከዛ በኋላ ውጭ አንቱ እየተባለ ከመጣ እኔ እኮ መንገድ ላይ ሁሉ አያቸዋለሁ እኮ እንደዚህ አይነት ሰዎችን አያቸዋለሁ። መንገድ ላይ ሁሉ ቅድሚያ ይጠብቃሉ። ስትቀድማቸው ሲናደዱ አላያቸዋቸው? የቢሮውን እኮ አስፋልት ላይ ሲፈልጉት ታያላችሁ። ይኸውልህ አሁን በደንብ እህቶች ስሙ፣ ወንዶች ክብር እንደሚፈልጉ ወቁ። አንተ ደግሞ ክብር ፈላጊው ሰውዬ ቤት ስትደርስ ሰውዬ ሁን። መስሪያ ቤት ይዘህ ቤት አትምጣ። ለዚህ ነው ብዙ ሰው መስሪያ ቤት ያለው ክብር ውጪ ያለውን ክብር ስሙኝ በደንብ እናንተ እናት ቤት የለም። ይሄን ወቅ እናት ቤት ብቻ አለ። ወደ ቤትም ስትሄድ የለም። እናት ቤት ልጅ ነው የምትሆነው። ሰፈር አካባቢ ስትሄድ አያቡቹ አደካደል ነው የሚሉ አባከና ምን በጣም ብዙ ሰው የሚበላው እዚህ ጋር እኔን ራሱ እኮ እንደሱ የሚሉኝ ሰዎች አሉ። ሰፈራውን ሜጋ ቀብር ምናምን አገጥ ትልቅ ሰው ይሉኛል። እኔ ራሴ እኮ መላጣ ልጅ እኮ አለኝ። አሁን ይወዳል ሰው አምጥተው ሰጭ ነው የሚያረጉ። ነብይ በገዛ ከሩ ምን አይልም። ስለዚህ በጣም ክብር ስለሚፈልጉ ሚስቶች በጣም ቤታችሁን ራህ ማረግ ከፈለጋችሁ ባሎቻችሁ አክብሯቸው። ወንድ ክብር ስለሚፈልግ በጣም ምንድነው የሚያመው ካልከኝ ምንም አይደለም። በጣም የሚያመው ነገር አለመከበር የሚለውን ማሰሚው ከሆነ እየደፈጠጥሽ የምትሄጂ ከሆነ ሐሳቡን የምትገዲ ከሆነ አንተ ደግሞ ሲጋ ብለሽ ከሱ ይልቅ ጓደኛውን የምትሰሚ ከሆነ አንዳንድ እህቶች በጣም ችግራቸው ይሄ ከባል በላይ የሚሰሙት አጎታል ጋሽዬ እኮ ደውሎ ነበር። ጋሽዬ ከባል በላይ ጋሽዬ አይሰማም፣ ባል ነው የሚሰማው መጀመሪያ። ስለዚህ ይሄንን ይፈልጋሉ። ቶሎ እንግዲህ ብዙ ነጥቦች ስለሆነ ማነሳው፣ ሁለተኛው ንግግር አይቋቋሙ። በደንብ ስሙቶች እንግዲህ እኔ ችግራችሁን በደንብ ነው የምረዳው። ይኸውላችሁ ብዙ ጊዜ በብዙ መንገድ ሰምታችሁት ሊሆን ይችላል። ታውቃላችሁ ሴቶች በቀን ውስጥ ወደ 42000 ቃል ነው አነጣጥረው የሚውሉት ይባላል። ታውቃላችኋል? ጎርሶ ቢሆኑ ጥይት 40 እንደሱ ነው። ወደ 42000 ቃል በቀን ውስጥ ያወራሉ። ወንዱ ወደ 22 አካባቢ ነው። በጉርድ ነው በግማሽ በታችን ያለ እና ንግግር አይቋቋሙ። እዚህ አውቶማቲክ ላይ አድርገሽ ተራ አትበይ። ስለማይቋቋም ከቻልሽ ሰፈር አካባቢ ማህበራዊ ኑሮ ላይ ምናምን እንትን አርጊው፣ ጥይቱን ለመቀናነስ ሞክሪ። ለዚህ እኮ ነው ከሙሉ በቃ ሲንተከተኩ የሚውሉት። ይሄን እኮ ወደው እኮ አይደለም። እኔ አልፈርድም፣ ተሰጥቷቸው እግዚአብሔር የምሬን እኮ ነው የምልህ። ስለዚህ ንግግር መቋቋም ቶሎ ጨርሺ የሚል አላያችሁ? ለምንድን ነው እንደዚህ የሚለው ካልክ፣ አንደኛ የሚሰማውን ሁሉ መመለስ ያለበት ስለሚመስለው የእሱ ኃላፊነት ስለሚመስለው እኮ። ይኸው ለአንድ ሚስጥር ልንገራችሁ፣ ወንዶች ሲያወሩ ስሙ፣ ዝም ብሎ አትሞቱ። ስሙ። አንዳንድ ጊዜ መልስ እኮ አይፈልጉም፣ መዝነብ ብቻ ነው የሚፈልጉት። ምን አለበት እንድትዘንብ ብትፈቅድላት? ስለዚህ እንዲያወሩ ፍቀዱላቸው። የሰማችሁትን ሁሉ የመመለስ ኃላፊነትና ግዴታ የለባችሁ። ያለባክሽ ምንም አትሆን እየተገረምክ እኔ ሰማለሁ። አንዳንዴ ፍስስ ብዬ ሰማለሁ። ከዛ አንዳንዴ ምን ይጠፋብኛል እያለች አደራ እኔ ጌታ እንዳትጠይቀኝ ብቻ መሃል ምናምን ደግሞ ጸልያለሁ። እግዚአብሔር አደራ ምንድነው ያልኩት እንዳትለይ ብዬ ምን ሆናለሁ 42000 የት ልትዝነበው? ንቀቂው። እኔ ያለሁልሽ፣ እኔ አባትሽ እግዚአብሔር ይባረክ።
እና ብዙ ወንዶች ንግግር አይቋቋሙም እህቶች ለዚህ በቃ ምናምን ብሎ አይታል ይፈነዳል አይችልም እንደናንተ ስለይመስላችሁ ነው ቆጠብ አድርጉት እናንተም አንተም ደግሞ ይሄ እንዳለ ወቅና አንዳንዴ ሲያወሩ እድል ስጥ በቃ እድል ስጥ ከቻልክ ይኸውልህ ስትሰማ አይንህም አቴንሽንም እነሱ ላይ አድርግ አቅጣጫ ቀይሬ አውሪ ላለው ካልክ እላይ ላይ የሚወድቀውን አታውቀው ምን እንደሚወድቅ የብሬን ነው ማለት ወይ ሪሞት ያርፍብሃል ወይ ማታውቀው ጥፊ ሊያርፍብህ ይችላል ሰምቲንግ ነገር ሀፕን ያደርጋል ላንተ ብዬ ነው ግድ የለም ምን አይችሉም ወንዶች ንግግር መቋቋማቸው አሁን በቃ እኮ ጦር ሜዳውን አውቃችሁት ግቡ የገባችሁት ነው እንኳን የሚጠቅማችሁ ያልገባችሁት በደንብ ስሙ ያልገባችሁት በደንብ ስሙት መስማት የሚባል ነገር ዝግጅት አድርጌያለሁ ስትል መዘጋጀት ያለብህ መራቢያ ካለንና መሟቀን አይደለም መስማት ይችላል ወይ ጆሮዬ ክፍት ነው ወይ ልቤ ክፍት ነው ወይ መዘግጅት ይሄ ነው ዝግጅት የመኝ የምታውቁ ምንም ይፈልጋል 15 ደቂቃ ጉዳይ እሱ አይደለም ዝግጅት የሚባለው ነገር ለመስማት ልብን ሰፋ አድርገህ 42000 ዛሬ ቁጥብ ብላ አፏን ዝግት አድርጋ ተጫዋች እያልካት የምታወራው ሴትዮ ታወራለች እሺ ታወራለች የምሬን ነው ምን ታወራለች እኔ አልቻልኩም ብሎ አንዳንድ ሰው ወቀሳ ሲያወራ ይታንተ ደግሞ ዝም ብለህ ሰው ስም አታጥፋ አሁን እሷ ታወራለች የሚባሉ ሰዎች አሉ አዎ በጣም ነው የሚያወሩት አንዳንዶቹ ጮክ ብለው ነው የምታውቁት ሳይለንሰር የገጠሙ አሉ እንደ ከሰል ጭስ ይጨርሱታል አዎ ስለዚህ ንግግር አለመቋቋም አለ ወንዶቹ ጋር ሴቶቹ በደንብ ይሄን መረዳት አለባቸው ንግግር አይቋቋሙ ሚስቶች ደግሞ ሐሳባቸው መግለጥ ይፈልጋሉ መንገር ይፈልጋሉ ማውራት ይፈልጋሉ እንደኛ አይደሉም እኛ ብዙ ነገር ተውቻለ ሆዴ ምናምን የሚለው ሁሉ የኛ ነው ታውቃላችሁ ብዙ ተውቻለ ሆዴ እኮ የወንድ ነው ሴቶች ቻለው የለም ተፋው እሱ ብዙ ነገር እነሱ እንደሱ ስላልሆኑ ይሄንን መረዳት በጣም ነው የሚጠቅመው